ሰላም ይብዛላችሁ ውድ አባት ብሩካኖች ሀገር ውስጥ ሀገር ውጭ ሆናችሁ ይሄን ቪዲዮ የምትከታተሉት እግዚአብሔር ሰላምና እግዚአብሔር ጸጋ ይብዛላችሁ። አንድ ሰው ሼር አድርጉልኝ፣ አንድ ሰው ሰብስክራይብ አድርጉልኝ፣ አንድ ሰው ኮፒ ሊንክ አድርጉልኝ። በጣም ነው የምወዳችሁ። ሐሳብን አብረን እንማራለን። ዛሬም እግዚአብሔር ደግሞ በቃሉ በደንብ አስተምራል። ህይወት ቃል ዛሬ እንማራለን። ስለዚህ ይሄ ቃል አንባችሁ ከሆነም እንደገና እየተማማርን እንኖራለን። ወንጌል ዓለም ሁሉ እናደርሳለን። ወንጌል ለፍጥረት ሁሉ እናደርሳለን። በዚህ በጨለማ ውስጥ አንዲት ነፍስ አትሞትም። እኛ እያለን እኔ እያለሁ አንቺ እያለሽ አንተ እያለ ወንጌል ለትውልዱ ሁሉ መድረስ ግድ ስለምን ምንድነው እንሰራለን። ወንጌል ቃሉ አብረን እናነባለን። ትንቢት ዳንኤል ምዕራፍ 6 ከቁጥር 19 ጀምሮ አነባለሁ። በነገውም ንጉሡም ማልዶም ተነስቶ ፈጥኖም ወደ አንበሶች ጉድጓድም ሄደ። ወደ ጉድጓድም ወደ ዳንኤል በቀረበ ጊዜ በሐዘንም ቃልም ጠራ። ንጉሡም ተናገረ። ዳንኤልም ሕያው አምላክ ባሪያ ዳንኤል ሆይ ሁል ጊዜ የምታመልከው አምላክ ከአንበሶች ያድን ዘንድ ችሏልን? አሜን አለው። ዳንኤልም ንጉሥ ሆይ 1000 ዓመት ንገስ፣ በፊት ቅንነትንም ተገኝቶብኛልና በአንተም ፊትም ደግሞ ንጉሥም ሆይ አልበደለሁምና። አምላክም መልአኩንም ልኮ የአንበሶችንም አፍ ዘጋ፣ እነርሱንም አልጎዱኝም አለ። የዛ ጊዜ ንጉሡ እጅግ ደስ አለው። ዳንኤልም ከጉድጓድም ያወጡትም ዘንድም አዘዘ። ከጉድጓድም ወጣ፣ በአምላኩም ታምኖ ነበረና አንዳችም አልጎዳበትም ይላል እግዚአብሔር ቃል ሲናገር። ስለዚህ ዛሬ በዚህ ቦታ አንድ ሀሳብ እንማራለን። ምንድን ነው የምንማረው? ስለዚህ ዳንኤል ደግሞ ሌላ ሀገር እንደሄዱ እግዚአብሔር ቃል ይናገራል። ዳንኤል ሲድራቅ ሚሳቅ አቤድናጎ አራቱም ሆኖ ከቤተሰቦቻቸው ተማርኮ ሌላ ሀገር እንደሄዱ እግዚአብሔር ቃል ይናገራል። በዛ በሄዱበት ቦታ ደግሞ እግዚአብሔር ስራ እየሰሩ እግዚአብሔር ወንጌል እየሰበኩ ዓለም ሁሉ ወንጌል እያደረሱ እንደነበር እግዚአብሔር ቃል ይናገራል። ስለዚህ በዛ ውስጥ ደግሞ ቅናት በዚህ ሰዓት ምቀኞች እንዳሉ፣ ስለዚህ ቅናት ተሰርቶበት ቅናት ተቀናበትና ምንድነው ይሄ ሰው ምንድነው ሁሉ ጊዜ ጸልያል፣ ሁሉ ጊዜ እግዚአብሔር ይፈልጋል፣ ሁሉ ጊዜ ከእግዚአብሔር ጋር ጊዜ ያሳልፋል። ስለዚህ ምን እናደርግ ብሎ ምንድነው ቅርብ ነው ጓደኞች፣ አብረው የበሉ ጓደኞች፣ ስለዚህ ቀንቶበት፣ ስለዚህ እሱ ውስጥ ደግሞ ምንድነው የሆነ ነገር ምክንያት እናደርግና ከዚህ እናስወግድ ስለሆነ እንሰማለን። እና ስለዚህ ዳንኤል ስለዚህ በቀን 3 ጊዜ ጸልያል። ስለዚህ በቀን 3 ጊዜ እግዚአብሔር ፊት ይንበረከካል። ዳንኤል ምን ያክል ሰዓት እንደሚጸልይ እስካሁን አልተገለጸም። ምክንያቱም ምንድነው ሁሉ ጊዜ በቀን 3 ጊዜ እግዚአብሔር ፊት እንደሚበረከክ እናያለን። አንድ ሀሳብ በዚህ ቦታ ላካፍልና ልበልና ቀጣይ ፕሮግራም እንገባለን። ስለዚህ በቀን 3 ጊዜ ይጸልያል ዳንኤል። በቀን 3 ጊዜ ይጸልይ ምን ሆኗል? ከአንበሳ ጋር ማድረግ ችሏል። በቀን 3 ጊዜ ይጸልይ እግዚአብሔር ፊት እየፈለገ ምንድነው ከጠላቶች ጋር ጠላት ያሰረው ሴራውን አፍርሶ እግዚአብሔር እንደገና ህይወት እንዳለው ሰጥቷል። ስለዚህ ዛሬም እኛ ምን ማድረግ እንዳለብን አስባለሁ። ስለዚህ ወንጌል ባይስ በቀን 3 ሰዓት ይቅርና በቀን ባይስ 3 ደቂቃ ብቻ እንጸልይ። በቀን 3 ደቂቃ ብቻ እግዚአብሔር ፊት እንፈልግና ከዛ በኋላ እግዚአብሔር ህይወታችን እንደተለመቀየር እናያለን። ስለዚህ ዳንኤል በቀን 3 ጊዜ ጸለየ፣ እግዚአብሔር ፊት እየፈለገ እግዚአብሔር ጋር ጊዜ እያሳለፈ ከአንበሳ ጋር ማድረግ ቻለናል። ዛሬ በቤታችን አንድ አይጥ ካለ ማድረግ በጣም ከባድ ነው ምንም። ስለዚህ በጣም ማድረግ ከባድ ጊዜ ስለዚህ በጣም ከባድ በነበረ ጊዜ ምንድነው አይጥ ጋር ማድረግ በጣም ከባድ ነው እህቶቼ። ስለዚህ ከአይጥ ጋር ማድረግ እየከበደን ያለ ዳንኤል ከአንበሳ ጋር እናያለን። ምን መሰረው ዳንኤል ከእግዚአብሔር ጋር ስለዚህ ጊዜ ስላሳለፈ ነው። እግዚአብሔር ጋር ስለጸለየ ነው። እግዚአብሔር ፊት ስለፈለገ ነው። ስለዚህ እግዚአብሔር አምኗልና፣ ስለዚህ በእግዚአብሔር ታምኗልና፣ ስለዚህ እግዚአብሔር ጋር ጊዜ አሳልፏል። ስለዚህ እግዚአብሔር ከአንበሳ ጋር አንዱ ትራስ አድርጎ አንዱ ደግሞ ብድልስ አድርጎ ስለዚህ ከነሱ መሃል ውስጥ ደግሞ ተኝቶ ማያቅ እንቅልፍ እንደተኛ እግዚአብሔር ቃል ይናገራል። እንደዛ አድርገን ማስተዋል። ለምሳሌ ዳንኤል በዛ ጊዜ ሲተኛበት ምንድነው ጊዜው ደግሞ ከእግዚአብሔር ጋር ደግሞ በጣም ውድ የሆነበት ጊዜ ለምንድነው በጣም